ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። የዛሬ ቪዲዮ ትንሽ ረዘም ልል ይችላል። እንደምንም ታግሳችሁ ጨርሳችሁ ወዳችኋለሁ። የትም እንዳትሄዱ። ስወይን ጉድ ለምን እንደሆነ አላውቅም። ይሄንን ቪዲዮ ባየው ቁጥር አምኖ የሚያሳዝነው ክብር ለኢየሱስ ይሁን። አላውቅም ብቻ ስወይን ነው ለመኪና አከና ነዳለች ሾፌር ነበር የህዝብ ከዛ ብዙ ብር ነው ያድነት ራሱ ብዙ ብር ነው ከመኪና ወርቀን እንደዚህ ህክምና አጥንታል ማዛን ሳናድ ነው እዛ በምትኖርበት ዝዳባ ባላል አይ አሁን ለአይን ህክምና ቢያደርጉልን ምን ይመስላል? በአንድ ጊዜ ነው ፈረንጆች ካገኘ በአንድ ጊዜ ነው። አሁን ህክምና ሊያደርጉልህ ይፈልጋሉና ለአይን ህክምና ቢያደርጉልህ እንዴት ነው ደስ ይላል? በቃ ይሄን ቪዲዮ የምትመለከቱላችሁ ወንድማችን አይኑን ያመዋል። የመኪናም ሹፌር ነበረ የህዝብ እንግዲህ ከመኪና ወድቆ ነው እንደዚህ ቪዲዮ ነው። ምን ሆኖ ነው የምትሉኝ? ከመኪና ወድቆ ነው ሹፌር ነበር እንደዚህ አደጋ የደረሰበት። ስለዚህ ሰዎች ሊረዱ ይፈልጋሉ። መጀመሪያ ከገንዘቡ ይልቅ ጤና ነው መታየት ያለበትና ምናልባት ይሄን ቪዲዮ አይተው ከፍተኛ ህክምና ካስፈለገ የሚያም ነገር አለ ከአይኑ ውጪ በላይ የለም አይደል? በቃ እንግዲህ መርዳት የምትችሉ ሰዎች ይህንን ሰው ማገዝ አለባችሁ። ቲክቶክ ላይ ቫይራል ወጥቷል የሱ ቪዲዮ። ገብታችሁ ማገዝ ነው። ትክክለኛ የሱን አካውንት ፈልጋችኋል። እኔ አላገኘው። ክብር ለኢየሱስ ይሁን። ስዌልንም ሰይፈ ስላሴ ላይ ደግሞ ምን ይላል? ስላሴዎች እንጀራ በወጥ እንደበሉ፣ ጠጅና ጠላ እንደጠጡ፣ የወይን ፍሪዳ እንደበሉ፣ እርጎ እንደጠጡ፣ ማር እንደበሉ፣ እግራቸውን እንደታጠቡ፣ ታላላቅ ዳቦ እንደበሉ ይነገራል። ይሄ መጽሐፉ ደግሞ ምን ላይ ነው? ሰይፈ ስላሴ ምዕራፍ 8 ከዛ ጀምራችሁ አንብቡት። ሰው ይሄ ልንገራችሁ። እኛም ደስ ብሎናል። ተባረክ። አስቡ፣ መንፈስ ቁጭ ብሎ ሲበላ ኢየሱስ ያድናል። ከዚህ ጉድም ያወጣል። አስቡ ያድነው እንተ ኢየሱስ አራርሳን አሜን ኤየን አራርሳን ኦርቶዶክሲ ኢየሱስ አራርሳን ማለት ታበታ ፍርቶ ፍሬባ ማራሚያ ረጨረተ ገብርኤል ጎርጊሲና ሲባል ባይባል ከርከደተ ስላሴ ባታ ምናምን ነው ከርከደ ከተተ ርሲማን ያለች ባታ ከዳብረቴ ምን ነው ታክለ ይባላል ተራጣ ታባቦቱ ተታ ፍርቶ የሚያፍሩ ይደጨባታ ተታ ተረቆምራት ተተ ቆይ ቆጨ ማራሚና ባባራተ ከዳብረ ተባጣሩ ተጣሩ ሲማን ተፈራ ማራሚ ተራርሲቶ ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ቀጥታ ውስብስብ እንደዚህ መሄድ አያስፈልግም። ኢየሱስ ብቻውን ሕይወት ይሰጣል። ሰውየንም ምንድነው የሚያት ምን እንታዘዝ? ፍቅርሽ ማረከኝ በህይወቴ በዘመኔ ፍቅርሽ ማረከኝ በህይወቴ እስቲ አጣርቻል ሰማዎች ማን እማምላክ ለኔ መድኃኒቴ ምን ጨርሹ ገዝቻለሁ በፍጹም ፍቅርሽ ዓለምን ትቼ ላገለግልሽ። A few moments later በማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ። A few moments later ገዝቻለሁ በወርቅ ደም ዓለምን ትቼ ላገለግልሽ። ከኛ ቤት የለም እንደዚህ አይደረግም ምናምን ውሸት። መሬት ላይ ያለው እውነታ ይሄ ነው። ለክርስቶስ የሚገባውን ነገር ሁሉ ወስደው ለማርያም የኢየሱስ ቦታ ለሷ ነው። አለቀ። ፈጣሪንና ፍጥርን አንድ ላይ አድርጎ ማምለክ ከባድ ነው። ኢየሱስ ያድናል። ከዚህ ጉድም ያወጣል። የተጋጨ ነገር ለኢየሱስ የሆነውን ለአረበ ጌታ በኢየሱስ ከዚህ ህይወት ክርስቶስ ነፃ ያወጣል። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ስወይንንም ከኔ
ከኔ የሆነ ሁሉ ባንተ ነው፣ ሁሉ ባንተ ነው፣ ሁሉ ባንተ ነው ጌታ ኢየሱስ፣ ሁሉ ባንተ ነው የሆነ ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ። በእርግጠኝነት ይሄ የካቶሊክ ቄስ ናቸው። ክብር ለኢየሱስ ይሁን። በቃ ይሄ ነው፣ ከሱ ውጪ ሌላ የለም። ደስ የሚል ቆንጆ መልእክት ነው። ሰውየንም ያው እዚህ ላይ ያለው የኔ ምስል ነው። ያው ባለገድሏ ግን እኔ አይደለም። ዘሪቱ ባለገድል አይደለችም። ስታነቡ የዘሪቱን መቻል የዘሪቱን ብቃት አይደለም የምታገኙት። የዘሪቱን አለመቻል፣ የእግዚአብሔርን መቻል፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን መሸከም፣ የእግዚአብሔርን ጸጋ፣ ወደር የሌለው ፍቅር፣ የማጽናናቱን ኃይል እሱን ነው የምታገኙት። ስለዚህ እግዚአብሔር ይመስገን። ተባረክ። ሌላ ምን እንላለን? ኢየሱስ የተባረከ ይሁን። እንደዚህ ነው እንጂ ከተለወጡ አይቀር። ክብር ለኢየሱስ ይሁን። እንዴት ደስ ይላል። ሰውየንም ወንድማችን ደረጀ ከበደን በተለይ ዛሬ እሱን እናነሳና የእሱን ስራዎች የእሱን መዝሙሮች ለእግዚአብሔር ያለውን ፍቅር፣ አክብሮት፣ ለቤተ ክርስቲያን ያለውን ጉጉት እዚህ ለማሰብ እንዲህ አይነት እድል ስለተገኘ በጣም ደስ ነው ያለኝ። አዘጋጆቹን ላመሰግን እፈልጋለሁ። በእውነት እግዚአብሔር ይባርካቸው። የዚህ ዘማሪ መፍለቂያ የሆነውን ደግሞ የመሠረተ ክርስቶስ ቤተ ክርስቲያን መዝሙር ቡድን ደግሞ መዘምራንን ላመሰግን እፈልጋለሁ። ስለዚህ ሰው ሳስብ ስለ መዝሙሮቹም ሳስብ ዝም ብሎ በልቡናዬ ውስጥ የሚሽጎደጎዱ ቃላት፣ ቅጽሮች በተለይ ይመጡልኛል። የሚመጡልኝ በተለይ ደግሞ በእንግሊዝኛ ቢሆንም ግን መልሳቸዋለሁ። በጣም በጣም ትልቅ ኦሪጂናል ዘማሪ ነው። ትርጉሙ ኦሪጂናሌ አዲስ ፈለቀ። ይሄንን እመለከታለሁ በደረጃ ውስጥ በምንም አይነት ቀጂ አይደለም፣ በአብዛኛው አመንጪ ነው። እግዚአብሔር ይባርክ። እሱ ሌላ እንግሊዝኛ ቃላም ደግሞ እጠቀማለሁ። በጣም ሪቮሉሽነሪ ዘማሪ ነው ደረጃ። የቤተ ክርስቲያን መዝሙር ውስጥ ትልቅ ፈር የቀደደ ነው። ሪቮሉሽነሪ የሚለው ያኛውን ትርጉም ስላልፈለጉ ነው። ፈርቀዳጅ ዘማሪ ነው። በእውነት ትልቅ ዘማሪ ነው። በብዙ መንገድ አዲስ ለመሆን የማይፈራ ሰው ነው እና ለለውጥ ደፋር ሰው እንደሆነ አውቃለሁ ደረጃ። በዚህ ምክንያት በጣም ደስ ይለኛል። በሙዚቃ ምት፣ በሙዚቃ ስልት፣ በአዘማመር ሁኔታ ወይም ደግሞ በስነ ግጥሙ በኩል አዲስ ፈር ለመቅደድ የማይፈራ ሰው እንደነበር እንደሆነም ደግሞ አይቻለሁ። በጣም ደስ ይለኛል። ሌላ ሶስተኛ እንግሊዝኛ ቃል ልጠቀም ነው። በጣም ሆሊስቲክ ናቸው መዝሙሮቹ፣ ሁለገብ ናቸው። የማይነካው የማይዳስሰው ርዕስ የለም። በጣም ዝርዝር ነገር ውስጥ ይገባል። ቅድም ስንሰማ እንደነበረው በመዝሙሮች ውስጥ እግዚአብሔርን ለማመስገን፣ በእግዚአብሔር ላይ ለማልቀስ፣ ስለ እግዚአብሔር ለመናገር፣ ዝምታን ስለ መምረጥ፣ ስለ ጸሎት፣ ስለ ዕለት እንጀራ፣ ስለ ጠላቶች ውጊያ፣ ስለ ዳግም ምጽአት፣ ስለ ወንድሞች ኩርፊያ፣ ስለ ሐሜታቸው፣ የማይነካው ርዕስ ቅድም የደን ልማቱ እሱ ነው የጻፈው ይሆንን
የሆነ እንደሆነ ደግሞ እንግዲህ ስለ ስነ ምህዳር ሁሉ ዘምሯል ማለት ነው። በአጠቃላይ እዚህ በጣም ስለሚያስፈልጉን ትልቅ አርዕስቶች በሙሉ አንስቷል ብዬ አስባለሁ። ይሄ ትልቅ ችሎታና ጸጋ እንደሆነ እንመለከታለን። ሌላ የመጨረሻ እንግሊዝኛ ቃል ብቻ ተጠቀም፣ ፕሮፌቲክ ነው፣ ነቢያዊ ነው። ምናልባት ከሁሉም ምን ማለቴ ነው? መዝሙሮቹ መልእክት ያላቸው ነበሩና ናቸው። ይሄን ማለት ነው። ለመዘመር ብቻ ብሎ የማይዘምር ሰው እንደሆነ አይቻለሁኝ እኔ። ስለዚህ ትልቅ መልእክት ተሸክሞ በነፍስ ውስጥ የሚዞር ሰው ነው። ያንን ደግሞ እግዚአብሔር በዜማ አቀበለው፣ በግጥሞች ደረደረለት። እግዚአብሔር የተመሰገነ ይሁን። ስለዚህ ትልቅ አክብሮት አለኝ ለዚህ ሰው ከእናንተ ጋር ከሁላችሁ ጋር ማለቴ ነው። ሰው ሲያጠፋ አጥፍተሃል፣ ይሄ ልክ አይደለም ማለት ምንም አይደለም፣ ጥሩ ነው፣ ልክ ነው። ዶክተር ደረጀ አሁን ያለበት መንገድ ያለ ጥፋት ነው፣ ድካም ነው። ግን ይሄንን ለመናገር ጌታ የሆነ አቅም ያስፈልጋል። ዝም ማለት ብቻ ነው። ይሄንን ማለት ሲሰማ ደግሞ እንዴት ደስ እንዳለኝ። ክብር ለኢየሱስ ይሁን። ጌታ ኢየሱስ አሁንም ወደዚህ ያመጣል ብዬ ተስፋ አደርጋለሁ። ጸልዩ እናንተ። ዶክተር ደረጀን እንወዳለን። እኔ ይሄንን ነው ብሎ ክብር ለኢየሱስ ይሁን። ከባድ ነው። ድንቅ መልእክት ስሙኝን። እስቲ አፍህን ዝጋ። እስቲ አፍሽን ዝጊ። እግርሻለሁ። ቀደሙኝ አትበይ። ለመሆኑ መጀመሪያ በህይወት የሚያኖረውን አውቀሽዋል? በጤና የሚያኖረው ግን የዩኒቨርሱ ሐኪም ነው። ስማ፣ ምንም የለኝም አትበሉ። ባላችሁ ነገር እንድታመሰግኑ ጌታ ይፈልጋል። እስቲ ባለኝ ነገር ላመስገን የሚል ማን ነው? አንድ ሰው ውስጥ አይደል? ባለን ነገር እኔ ገና ስነሳ ከዛ ከኋላ ይመጡና ይሄ ምቀኛ መንፈስ ነው። ቀደሙኝ የሚል ይሄ ራሱ ጤና ቢስ ነው። ቀደሙኝ ኖ ቁጭ አድርግ። ባለህ ነገር አመስገን። ባለው ነገር አመስገኝ። ቀደሙኝና ይወርዳሉ። እንደገና የተንከባለሉ ወደ አልጋ ይመለሳሉ። ኢየሱስ ራሱ ወደ አልጋው መጣ። ኢየሱስ ወደ ጓዳሽ ይመጣል። ኢየሱስ ወደ ጓዳህ ይመጣል። ኢየሱስ እንባ የሚያብስ ሐዘን የሚያርቀው የአብርሃም አምላክ የይሁዳ አንበሳ የናዝሬቱ ኢየሱስ የእግዚአብሔር ልጅ ነው። ክብር ለኢየሱስ ክርስቶስ ይሁን። ይቀድሙኛል አለው። አልጋህን ተሸከም። እንዴ ተነስና ተሸከም። ይሄ ጌታሽ ስለሆነ ደስ አይልሽም? ይኸው ተነሳ ሲለው ብድግ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ስሙኝንም ተሰፍራ የምትሰጥበት ጊዜ አለ። እስትንፋስ ሆስፒታል ገብተን መተንፈስ አቅቶን ለካ እሱ ነበር እንዴ ዝም ብሎ ይከፈልባታል። እሷ የሲሊንደር አምጥተው ተዘራቸው። አንዳንዶቻችሁ እኮ እንደዛ ሆናችኋል። ሲሊንደር ያመጡላችኋል፣ መተንፈስ ያቅታል። የእግዚአብሔር ስጦታ ናት። ሳንከፍል ሳይለጠፍብን ምናምን ሳይሆን ፕላስተር ሳይሆን ስንል ተመስገን ማለትን በጣም መልመድ መቻል አለብን። እስትንፋስን የሚሰጥ እግዚአብሔር ስለሆነ እርሱም ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳች እንደሚጎድለው በሰው እጅ አይገለገልም። ቁጥር 26 27 ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትን ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። ከናንተ ከባለቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን። የምንንቀሳቀሰው ሕያውነትን እግዚአብሔር ስለሰጠን ተመስገን ነው። ይቺ ቀን የእግዚአብሔር ናት። እስትንፋሳችን የእግዚአብሔር ነው። ሕይወታችን የእግዚአብሔር ነው። እግዚአብሔር ሰጪ አምላክ ነው። ተመስገን በሉ እስቲ። አመስግኑ። እውነት እኮ የሆነ ነገር ሲወሰድ ብቻ አውቀን ይሄ ነገር ለካ ነበር እያለም አመስግኑ። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ስሙኝንም እሺ እንግዲህ ምናልባት ይሄ ቪዲዮ ረዘም ካለ ከአንድ በላይ 2-3 ቦታ ተቆራርጦ ሊደርሳችሁ ይችላል።
እንደምታውቁት ሰሞኑን መነጋገሪያ የሆነች ልጅ አለች ይህች ልጅ። እናም በጣም ቫይራል የሆነችበትን ኮንተንት ደግሞ እኔ ይሄን መልክ ይሄን ውበት ይዤ ነገር ግን ገርዳም የሆኑት መኪና እየነዱ ነው፣ ስለዚህ እኔ ይሄን መልክ ይዤ በዝናብ መሄድ የለብኝም ሊያውም ደግሞ ከቸርች እየወጣው ብላ ቪዲዮ ትሰራለች። ይሄ ደግሞ ምን ማለት ነው? በእኔ አንደርስታንዲንግ እንደ ይሄን እኮ መልክ ይዣለሁ መኪና ያለ ወንድ ምን ትሰራለህ? አበለብል ነኝ ነው እና which is በጣም ተገቢ ያልሆነ ነገር ነው። ለዛም ደግሞ ብዙ ክርስቲያኖችም ዓላማዊ ሰዎችም ሪያክት አድርገዋል። እና ይሄን ቪዲዮ አሁን ለምዶ ሰፋ አድርጌ ከነዚህ ሰዎች ጋር አገናኝቼ ከቤተ ክርስቲያን ጋር አገናኝቼ ልሰራው የመጣሁት ይህች ልጅ ከደረሰባት ንግግሮች፣ ከተሰሩት ቪዲዮዎች፣ ዓለማዊ ክርስቲያኖችም ከተናገሩት ንግግር አንጻር አንደርስታንድ አድርጋው ትመለሳለች፣ ትጸጸታለች ብለን ስንጠብቅ የሰራችው ቪዲዮ ደግሞ ይሄን ይመስላል። ተመልከቱ። በቀደም በተናገሩት ነገር በጣም አዝኛለሁ፣ አፍሬያለሁ። ብዙ ሰዎችን አሳዝኛለሁ። መናገር የለብኝ ነገር የተናገርኩት እናንተ ስራችሁ ጥራችሁ ግራችሁ ያመጣችሁትን ነገር እሱ ሜክ ማድረግ ስላልቻልኩኝ ስለተናደድኩ አንቺ ነው እንደዛ የተናገርኳቸው ብል ደስ ይላችኋል። ማነው እንደዛ የሚለው? እኔ እንደዛ አለ። እንግዲህ እንደሰማችሁት ነው። ምንድነው ያለች ያለችው? ይቅርታ አልጠይቅም፣ የፈለገውን ነገር whatever the cost አሳካዋለሁ ነው የምትለው። መኪናው ይመስለኛል መቼም እያለች አለችው። እና ብዙ ሰው ለካ በመኪናው እንዳይኖራት የተመቀኘ ነው የመሰላት። መቼም ሰነፍ ሲመክሩት የቀኑበት ይመስለዋል እንዲሉ አበው ማለት ነው። እና ታዲያ ለዚህ ነገር አሁን ላይ እቺ ልጅ በዚህ መልኩ ሪያክት እንድታደርግ ዋናው ተጠያቂው አድርጌ ነው የተነሳሁት ቤተክርስቲያንን። ብዙ ሰዎች በነገራችን ላይ እቺ ልጅን ተዋት፣ ለቀቅ አድርጓት፣ ወይ ደግሞ በውስጥ እንገሯት፣ አዲስ ክርስቲያን እኮ ናት ይሉናል ማለት ነው። አዲስ ክርስቲያን አይደለችም ወራጆቼ፣ አትሸወዱ። አዲስ ክርስቲያን አይደለችም። በቅርብም የተጠመቀችው ጥምቀት ፎሩ ሰርፕራይዝ ለሁለተኛ ጊዜ ነው። የመጋቢ ልጅ ናት። ቤተክርስቲያን ውስጥ ያደገች ልጅ ናት። ስለዚህ አዲስ ናት። ተዋት ምናምን ተዋትም የሚባል ደግሞ አይደለም። ለነገሩ ሰዎች ካልተማሩ ካልተመለሱ፣ በግሳጼ የማይመለሱ ከሆነ ተገቢው እርምጃ ሊወሰድባቸው ይገባል፣ ሊታረሙ ይገባል። ሐዋርያ ቅዱስ ጳውሎስ ለቆሮንቶስ አማኞች ተናግረው እንደዚህ አይነት ርኩሰት እንደዚህ አይነት እኔ በዓለምም እንኳን በአሕዛብም ዘንድ አልተሰማም የሚያስብሉ በነገራችን ላይ ኢንስታግራሟን ገብታችሁ እንዳታዩት ነው መክራችሁ። በነገራችን ላይ በጣም አጸያፊ ክርስቲያንን ካለች ጊዜ ጀምሮ ይሄን ጥምቀት ከመጠመቋ በአጭር ወራት ውስጥ የምትፖስታቸው ፖስቶች ብታዩ በጌታ በጣም ክፉ ናቸው። እና ይሄንን መልእክት የማስተላልፈው ለዚህ ልጅ አይደለም። በነገራችን ላይ ይሄ መልእክት ለሷ አይደለም፣ ለቤተ ክርስቲያኗ ነው። ቤተ ክርስቲያንን ከአንድም ሁለት ጊዜ እናንተ የምታውቋቸውን ሰዎች ጋር ለመደወል ጥረት አድርጌያለሁ። ስልክ አይነሳም። መልእክት አስቀምጫለሁ፣ አይመለስም። ይሄ ሆኖ ቢሆን ብዙ ነገሮችን ባረምና ባስተካከልን ነበር። ነገር ግን አንዲት ሴት በዚህ ልክ ትላንትና ተጠምቃ ቪዲዮ ልካ፣ በነገራችን ላይ ጌታ ኢየሱስን እንደ አዲስ ተቀብለ የተጠመቀች ምናምን ነው የመሰለኝ። እንዴ የፓስተር ልጅ ናት፣ የማይሰማ የለም። ከባድ እኮ ነው። እሺ የለበሰችው የጥምቀት ልብስ እንኳን ጠፈፍ ሳይል በዚህ ልክ ዓለም ኢትዮጵያ በሙሉ ክርስቲያኑም አማኙም የማያምነውም በሙሉ ሪያክት ሲያደርግ ቤተክርስቲያን ቁጭ ብላ በስነ ስርዓት መቀጠሉ ራሱ አስገራሚ ነው በእውነት። እንዲህ አይነት ቸልተኝነት ከእናንተ አልጠብቅም፣ ከመሪዎቹ አልጠብቅም። እኔ ነብይ ጠሬን እንደኔ የሚወደው የለም አሁንም ድረስ ማለት ነው። ማን ከኔ በልጥ የሚወደው የለም። በነገራችን ላይ በጣም ነው የምወደው፣ በጣም ነው የማከብረው። ነገር ግን እንደዚህ አይነት ይሄን ማረም አለመቻል፣ በዚህ ልክ መዝረክረክ ግን ትክክል አይደለም። ነው እናንተ ጋር ቪዲዮ አልደረሰም? አልሰማችሁም? አላያችሁም? አሁን ዳይሬክትሊ ጥሌ ላይሆን ይችላል፣ ሌሎቹም ላይሆኑ ይችላሉ። አትሊስት የፎሎ አፕ ቲም የለም፣ የተጠመቁ ልጆችን የሚያስተምር የሚናገር ሰው የለም፣ ሀይ የሚል የለም። በስልክ አላገኛችኋትም፣ በአካል ቤተክርስቲያን አልመጣችም፣ የሚገስጽ ሀይባ የለም። ነው እንደ መንጋ ነው እንደ ሰው ሲገባና ሲወጣ የነበረው እየነከርን ነው እንደ እያሳለፍን የነበረው። ይሄ ትክክል አይደለም፣ መታረም አለበት፣ መስተካከል አለበት። እኛ እኮ ለቤተ ክርስቲያን ተጠንቅቀን እስካሁን ድረስ ዝም አይደለም። አረ የቤተክርስቲያን ስም ታጠፋለች፣ አረ እንደው የተከበሩ አገልጋዮችን ስም እያጠለሸች ነው ብለን ሰው እንኳን ኮመንት ሲያደርግ እየተሳቀቅን ዝም አይደለም። ቤተ ክርስቲያኗ ግን እኛ ለቤተ ክርስቲያኗ በምናስበው ልክ እንኳን እያሰበች አይደለም። አም ሶሪ ምንድነው እንደዚህ መዝረክረክ እንዴ? አይ መክረናታል አልሰማ ብላለች፣ አንድ ነገር ነው። ከትላንትና ፖስቱ በኋላ በውስጥ ብዙ ሰዎች ጋር ወርቻለሁ፣ ከብዙ ሰዎች ጋር አረ ፕሮቴክት እናድርጋት፣ በሷ ምክንያት ቤተክርስቲያን ተሰደበ እኮ ኦልሬዲ። አማኞች ቤተክርስቲያን የጌታ ስም እኮ ተሰደበ እኮ። ይሄ ነው ትምህርታችሁ፣ ውጤታችሁ ይሄ ነው፣ እንዲሆኑ የምታጠምቋቸው እኮ ተባለ። ከዚህ በላይ ምንድን ነው?
እኛ ደግሞ ይሄ ትክክል እንዳልሆነ ይሄ የኛ መልክ አይደለም፣ ይሄ የአማኙ መልክ አይደለም፣ ይሄ የቤተክርስቲያን መልክ አይደለም እያልን ያለን እና ይሄን ነገር ለምንድን ነው በውስጥ ማትነጋገሩት? በውስጥ ለምን ማትፈቱት? ገበያ ላይ እኮ እኛ አይደለም ያወጣ ነው ወዳጆቼ። ገበያ ላይ እኛ አየር ላይ እኛ አይደለም ያወጣ ነው። ሚዲያ ላይ እኛ አይደለም ያወጣ ነው። ከአንድ ምለት ሶስት እኛ አይደለም የተናገር ነው። ገበያ ላይ የወጣ ቂጣ አለመገመት አይችልም። በነገራችን ላይ በቃ አለመገመት አቬለብል ነው ለሁሉም። በሚዲያ ደግሞ የተሳሳትነውን ነገር የኛ መልክ አይደለም፣ እኛ አይደለንም፣ እኛን አትወክልም ብለን ደግሞ የመናገር ደግሞ ግዴታ አለብን። ሞራላዊ ይህችን ልጅ በፍጹም ክርስቲያን አትወክልም። በነገራችን ላይ አትወክልም። በነገራችን ላይ እኔ የመጀመሪያውን እንደ ስህተት ነው ያየሁት። እዚህም ቪዲዮ አምጥቼ ሰርቻለሁ። ብዙም መናገር አልፈለኩም፣ ተጠመቅኩ ምናምን ስትል አይቻለሁ። ስለዚህ አዲስ ክርስቲያን ናት፣ በዚህ ልጅ ላይ የሆነ ነገር መናገር ጥሩ አይደለም በምለው ዝም ብለን አለፍ። እንዴ ሁለተኛም ተደገመ። ይቅርታ የሚጠይቅ እግዚአብሔር ልብ ይስጥሽ። ነቢይ ጥሌ ጋር ነው መረጃው እንደሚያሳየን ከሆነ እንደዛ ነው። ነቢይ ጥሌ ደግሞ እንዳያችሁት ነው፣ የተባረከ ሰው ነው። በዚህ ሚዲያ ላይ ሁሌም የሱ ቪዲዮዎች አሉ። አሁን የሷ ጥፋት ብቻ እኮ አይደለም፣ የሌላው የቤተ ክርስቲያን ያንን የሚከተሉ ሰዎች አንድ ላይ የሷን አይነት መልክ እንዳለ እኮ ነው ሰው እንዲያስብ እያደረገች ያለችው። እንደዚህ ገፍታ የምትሄድ ከሆነ እኛን አትወክልም ማለት እኮ ትክክል ነው። ያሳዝናል። ክብር ለኢየሱስ ይሁን። ስወይንም ፕሊስ አንድ ምክር ልምከራችሁ እህቶች፣ ወንድሞች፣ እዚህ ዓለም ላይ የሆነ ደምቃችሁ ለመታየት ከወንድማችሁ ከእህታችሁ በለጥ ብላችሁ ለመታየት ምናምን ነገር አትፈልጉ። this fake life ማንም እንዳያስቀናችሁ። ሌባ፣ አጭበርባሪ፣ ድሩዬ ሰርቆ በሚሰበስበው ሀብትና መኪና እናንተ ላይ ቢጎርርም እችን ያህል አይሰማችሁ። እችን ያህል እንዳይሰማችሁ። በጽድቅ ያለው ጥቂት ነገራችሁ ሚዛን ይደፋል፣ ይበልጣል። እሱ ነው እውነት። ይኸውልህ እውነት ይግባችሁ። በኃጢአት ከሚገኝ ከብዙ ትርፍ ይልቅ ይላል በጽድቅ የሚገኝ ጥቂት ነገር ይሻላል። በቃ ምርጫ አድርገው። ላይፉን ኑረው። አትቅና፣ አያጓጓህ። ያንተ ዓለም ይሄ ብቻ አይደለም፣ ኢየሱስ ያለበት ነው። አባቶች ያሉበት፣ አብርሃም ያለበት፣ ይስሐቅ ያለበት፣ ያዕቆብ ያለበት፣ እነ ዳዊት ያሉበት፣ ሚካኤል ያለበት፣ ገብርኤል ያለበት፣ ማርያም ያለችበት ዓለም ለመግባት ከፈለክ፣ በመጽሐፍ ቅዱስ ላይ ያነበብካቸው የእግዚአብሔር ሰዎች ያሉበት ወርልድ ላይ ለመግባት ከፈለክ እነሱ የናቁትን ዓለምና ቆሻሻ መናቅ ግድ አለብህ። ያንተ ዓለም ይሄ አይደለም። ኪራይ ቤት በለው። ከኪራይ ቤት ልቀቅ ስትባል ትለቅ የለም ወይ ንገረኝ። እንደዛ እኮ ማለት ኪራይ ቤት ዝም ብለህ ዘና ብለህ የኔ ነው ብለህ ትኖራለህ እንዴ? አፍርሰህ ያረጀ በር እንኳን ትቀይራለህ ኪራይ ቤት ውስጥ? ማፈቅዶል የቀበሌ ቤት እንኳን አትቀይር። ባለቤቱ በቃ ልቀቅልኝ እፈልገዋለሁ ያለ ቀን በቃ አለቀ፣ ቻው ትለቃለህ። እቺ ዓለም እንደሱ ነች። ልቀቅ ያለህ ቀን ጌታ የጀመርኩት አለ ምናምን አይሰራም። እጮኛ እኮ አጭቻለሁ አይሰራም፣ ትነካዋለህ። ና ሲል ጌታ መሄድ ብቻ ነው በቃ አለቀ። ያኔ ነው በቃ ምን ስትሰራ ነበር ምድር ላይ በሰጠው እድሜ ብሎ ይጠይቃል። በጣም ከባድ አይደል እንዴ ታዲያ? ስለዚህ እዚህ ምድር ላይ ስትኖሩ በጥንቃቄ ኑሩ። መከራ ቢኖር፣ ችግር ቢኖር፣ ደስታ ቢሆን፣ ጥጋብ ቢሆን፣ ከፍታ ቢሆን፣ ዝቅታ ቢሆን ዋይዝሊ ኑሩ። ብዙ ገንዘብ እንኳን ቢኖራችሁ ብዙ ዓመት ትኖራሉ ብላችሁ አታስቡ። መቼ እንደምትጠሩ አታውቁ። ይኸው ስንት ባለጠጋ መከራ እያያለ እንዴ ሚሊዮን፣ 100 ሚሊዮን፣ 200 ሚሊዮን ቁጭ አድርጎ መኖሪያ ማደሪያ ሆስፒታል የሆነ ስንት ሰዋል። ሄይ አትሞኝ፣ ብልጡን አስተውል። ደስ ይበልህ በጓዳ ከጌታ ጋር ህብረት አርግ፣ በመንፈስ ቅዱስ ሐሴት አርግ። ሃሌሉያ። አጠገባችሁ ያለውን ሰው እግዚአብሔር ይባርክ ይጠብቅህ በሉት። እግዚአብሔር ይባርክ ይጠብቅህ። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። በቃ ከሱ ጋር መኖር ራሱ እኮ በረከት ነው። ሌላ በረከት እንደገና የምን ልፋት ነው? ከበረከት ሁሉ የሚበልጥ በረከት። ሰላም አግኝተ፣ ምንም በሌለበት ሰላም አግኝተ፣ እረፍት አግኝተ፣ ሌላ ደግሞ እንደገና በገንዘብ ሊገዛ የምን መከራ መብላት ነው? አለ ኢየሱስ። ክብር ለኢየሱስ ይሁን። በሌላ ላይ አትቅሙ። በቃ የሆነ ያለፈ ምናምን ስታዩ ከየት እንዳመጣ እንዴት እንዳመጣ ሳታውቁ ወይኔ እሱን መንገዱን ብታቅማ እንዳታወራም ነበር። ስትሄዱ እንደ አበባ አምሮ ደምቆ ፍክት ብሎ ይታያል። ስትመለሱ ግን ምንም አይኖርም። ለመታሰቢያነት እንኳን አይኖርም ነው ብሎ መጽሐፍ ቅዱስ። የለም በኃጢአተኞች አትቅሙ። በቃ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።